የዛሬው ፊልማችን የሚጀምረው ቼን የተባለን መልካም ወጣት እያስመለከተን ነው። ቼን በጣም ወሳኝ የሆነ የቴኒስ ውድድር ስለነበረበት በፍርሃት ተውጦ ይታያል። ነገር ግን በፍጥነት ራሱን በማረጋጋት መጫወት ይጀምራል። በመጨረሻም አሸናፊ የሆነና ቴኒስ ሜዳው በሴቶች ጩኸት ይናወጣል። ሴቶቹ ሁሉም በሱ ፍቅር የተለከፉ ነበሩ። ግጥሚያው እንዳለቀ ሁሉም ሴቶች ከሱ ጋር ፎቶ ለመነሳትና እጁን ለመንካት ይፈልጉ ነበር። ቼን በቁንጅናው ምክንያት ብዙ ወንዶችን በቅናት የሚያቃጥል ልጅ ነበረ። በሌላ በኩል እሱን ሁሉ ጊዜ ከርቀት የምትመለከተው አንድ ተማሪ ነበረች። በተመለከተችው ቁጥር ልቧ በፍጥነት ይመታ ነበር። ሉሉ ህይወቷ የተመሰቃቀለ እድለቢስና ሁሌም ከሰው እየተደበቀች የምትኖር ተማሪ ነበረች። በራስ መተማመን ስለሌላትና ከቼን ደረጃ በታች እንደሆነች ስለምታስብ እሱን ለመቅረብ አስበው አታውቅም ነበር። እንደምትወደው ከነገረችው እንደምትዋረድና የተማሪዎች መሳቂያ እንደምትሆንም ታስባለች። በውስጧ ያለው ፍርሃት ቢኖርም ለሱ ያላት ፍላጎት ግን እረፍት እየነሳት ነበር። በዚህም ምክንያት አዲስ የፌስቡክ አካውንት በመክፈት ስለሱ ያላትን ምኞትና ህልሞቿን በሙሉ መጻፍ ትጀምራለች። ከቼን ጋር እንዲሆንላት የምትፈልገውን የፍቅር ጊዜና ሁኔታዎችን በጽሁፍ ታስቀምጣለች። ፖስት ባደረገች ቁጥር አንድ እርምጃ ከሱ ጋር የቀረበች ያህል እየተሰማት ነበር። አሁን የምታስባቸው ነገሮች አንድ ቀን የራሷ ታሪክ እንደሚሆኑም ህልም ታልማለች። የሚያሳዝነው ግን ነገሮች እንደምታስበው እየሄዱላት አልነበረም። ማንም ሰው ከነሱ ጋር በአንድ ክፍል ውስጥ እንደምትማር እንኳን አያውቅም ነበር። ምንም እንኳን ለሁሉም ሰው እንደምትጨነቅና ብቻዋን ክፍል እንደምታጸዳ ደግ ልብ ያላት ተማሪ ብትሆንም ባህሪዋ ግን ጓደኛ ሊያስገኝላት ስላልቻለ አሁንም ብቸኛ ነበረች። በየቀኑ ወደ ቤቷ ስትመለስ ከኦንላይን ጓደኛዋ ውጪ በህይወቷ ማንም እውነተኛ ሰው እንደሌላት እያሰበች ትተክዛለች። የኦንላይን ጓደኛዋ ግን የፖስተችውን ላይክ የሚያደርግ አስተያየት የሚሰጥና ሞራል የሚሰጣት ብቸኛ ሰው ነበረ። አንድ ቀን እንደተለመደው የትምህርት ቤቱን መጋዘን ለማጽዳት ስትሄድ የቼን ድምጽ ትሰማና በድንጋጤ ባለችበት ፈዛ ትቀራለች። ይበልጥ የደነገጠችው ግን ሲሳደብ ስለሰማችው ነበር። ቼን ጨዋና አንድም መጥፎ ቃል ከአፉ የማይወጣ ይመስላት ስለነበረ ድንገት ሌላ ሰው ሆኖ ታገኘዋለች። ሁሉም ሰው መልከ ታዋቂ፣ ጨዋና ትሁት ሰው ስለሆነ እንደ ምሳሌ የሚመለከተው ልጅ ነበረ። ምስኪኗ ልጅ በሰማችው ነገር ግራ ተጋብታ እያሰበች ሳታስበው በሩን በኃይል ትዘጋውና ድምጽ ታሰማለች። በዚህ ጊዜ ቼን ብቻውን እንዳልሆነ ይረዳል። ሉሉ በፍጥነት ምንም ነገር እንዳልሰማች ትነግረዋለች። እሱ ግን እንዳላመናት በመግለጽ ስለሱ ለሌላ ሰው ከተናገረች እንደሚጨፈልቃት ይነግራታል። እሷም ወደ ኋላ እየሄደች የሚያስፈራ ነገር እንዳልሆነ ከነገረችው በኋላ እንዳላየችውና በጭራሽ እንደማታውቀው እየነገረችው ትወጣለች። አሁን የምትወደው ልጅ ሌላ ሰው ሆኖ ስታገኘው በጣም ደንግጣ ነበር። ነገር ግን እየሮጠች ስልኳን እንደጣለችው እንኳን አልተረዳችም ነበር። ቼን ስልኩን ያገኘውና በአጋጣሚ ሲከፍተው የከፈተችውን የፌስቡክ አካውንት ይመለከታል። ስለሱ የጻፈችውን እያንዳንዱ ምኞቷን ለሱ ፍቅሯን ለመግለጽ ካሰበችበት ቀን ጀምሮ ቢቀጣጠሩ ምን ሊሰማት እንደሚችል እስከጻፈችው ድረስ ሁሉንም ነገር አንብቦታል። ሁኔታዋን ሲረዳና የደበቀችውን ሚስጥር ሲያውቅ ፊቱ በድንጋጤ ይለዋወጣል። በሌላ በኩል ሉሉ አሁንም ስልኳን እንደጣለች አላወቀችም ነበር። ወደ ቤት ለመሄድ ስትነሳ ድንገት ቼን ከፊቷ ቆሞ ስልኳ የት እንዳለ ሲጠይቃት ትደነግጣለች። በዚህ ቅጽበት ስልኳ እንደጠፋባት ትረዳና በጣም ትደነግጣለች። እሱም ስልኩን እያሳያት በነገራችን ላይ ሁሉም ነገር አይቼዋለሁ፣ አልገባኝም፣ የተጻፈው ነገር ምንድነው? የፍቅር ግንኙነት ጀምረን ነው ይላታል። እሷ ግን የምትናገረውን ግራ ገብቷት ነበር። አሁን ሚስጥሯን እንዳወቀ በመግለጽ እንዲጠብቅላትና እሷም ያዘዛትን ነገር በሙሉ እንደምታደርግ ትነግረዋለች። እሱም እየቀለደባት እንደሆነ በመግለጽ ሌላ ሰው አብሮ ቢመለከት እንደሚያሳፍረውና እሷ ግን ክብሯን እንደ ምንጣፍ መሬት ላይ እንደጣለችው ይነግራታል። በዚህ ጊዜ ሉሉ በጣም ትበሳጫለች። ቆይ እንጂ አሁን ድንበር እያለፍክ ነው። ከኔ እንደምትበልጥ ታስባለህ? አንተ ተሳዳቢ እንደሆንክና ሰዎች እንደሚያስቡት ፍጹም ሰው እንዳልሆንክ በሚስጥር ይዝልሃለሁ። አንተ ደግሞ ስላንተ የጻፍኩትን ምናባዊ ጽሑፍ በሚስጥር ትይዝልኛለህ። የተፈጠረውን ነገር ልክ እንዳልተፈጠረ እንቁጠረው ትለዋለች። እሱም በተናገረችው ነገር እየተገረመ እንደሚስማማና ስለሱ አንድ ቃል ከተነፈሰች ግን ህይወቷ ገሃነም እንደሚያደርግላት ይነግራታል። በዚህ ሁኔታ እርስ በርስ ሚስጥር ለመጠበቅ ይስማማሉ። አሁን የሱን ትልቅ ሚስጥር ታውቃለች። እሱም በተመሳሳይ መልኩ የሷን ያውቃል። ፊት ለፊት በተገናኙ ቁጥር በሚያሳዩት እይታ ምክንያት ግንኙነታቸው ሌላ መልክ መያዝ ይጀምራል። ሁኔታው ሉሉ ብቸኛና ሰው የማይመለከታት ይመስላት ስለነበረ የተለየ ስሜት እየፈጠረባት ይመጣል። አንድ ቀን ከትምህርት ቤት እየተመለሰች መንገድ ላይ ከአንዲት ተማሪ ጋር ትጋጭና የልጅቷ ቦርሳም ይወድቃል። ከቦርሳው ውስጥም የቼን ስም የተጻፈበት ቲሸርት ታገኛለች። ቲሸርቱ ከረጅም ጊዜ በፊት ተሰርቆ ነበር። ሉሉ ሌላ ሴት ቼንን ልትወስድባት እየሞከረች እንደሆነ ይሰማትና እሷን ከመንገዷ ማስወገድ እንዳለባት ታስባለች። ስለዚህ ወደ ቼን ለመቅረብ ትወስናለች። ከፍለጋ በኋላ የአንድ አስተማሪ ክፍል ውስጥ ታገኘዋለች። የመምህር ክፍል ስለሆነ ግራ ተጋብታ ቁልፉ እንዴት እንዳገኘ ትጠይቀዋለች።
እሱ መምህር ኪም አጎቱ እንደሆነ ይነግራታል። እየደነገጠች ሌላ የደበቀው ሚስጥር ካለም ትጠይቀዋለች። እሱ ግን እየተበሳጨ የማይመለከታት ነገር ላይ ማነፍነፍ እንደሌለባት እየነገራት ለምን እንደመጣች ይጠይቃታል። እሷም አንድ ተማሪ ቲሸርቱ ይዛ እንደተመለከተቻት ትነግረዋለች። እሱ ግን ግድ አልሰጠውም እና ምንድነው ብሎ ይመልስላታል። ቲሸርቱ ቢሰረቅ ምንም እንደማይመስለውና የዓለም መጨረሻ እንዳልሆነ በመግለጽ ሴቶች ስለሚወዱት ብዙ ነገር እንደሚሰረቅበት ይነግራታል። እሷም ሀፍረት እየተሰማት ምንም ብታደርግ በተለየ መልኩ እንደማይመለከታት ታስባለች። በኋላ ላይ የተፈጠረውን በሙሉ በፌስቡክ ገጿ ላይ ተጽፋለች። በዙሪያው ብዛት ያላቸው ሴቶች ስላሉ ቅናት እንደሚሰማትና እሷንም እንደሚንቃት የሚገልጽ ረጅም ጽሑፍ ትፖስታለች። እየጻፈች በነበረችበት ጊዜ እንባዋ እየወረደ ነበር። ትንሽ እፎይታ እንደተሰማት ድንገት መምህር ኪም ይመጣና ለአዲሱ የትምህርት ቤት መጽሔት ጽሑፍ እንድታዘጋጅ ይነግራታል። እሷ ግን ለምን እንደመረጣት ጠይቀዋለች። መምህሩም ቼን ስለሷ ብዙ ነገር እንደነገረው ጥሩ ታሪኮችን እንደምትጽፍ በመግለጽ እንደጠቆማት ይነግራታል። ሉሉ እንደከዳት እያሰበች በድንጋጤ ቼን ለመምህሩ የነገረው ነገር ምን ሊሆን እንደሚችል እያሰበች ነበር። ሉሉ አሁንም ቲሸርቱ የሰረቀችውን ልጅ ታገኛታለች። ከሷ ጋር ሲጨቃጨቁ ቆይተው ደረጃ ላይ ልትወድቅ ስትል ድንገት ቼን ይመጣና ደግፎ ከመውደቅ ያተርፋታል። ልክ ቆሞ ማውራት ሲጀምሩ ልጅቷ ቼን ጋር እየሮጠች ትመጣለች። ቲሸርቱ ስለወሰደችበት ይቅርታ ጠይቃው ትሰጠዋለች። እሱ ግን ችግር እንደሌለውና አድናቂዎቹ እንደሚያብዱለት እንደሚያውቅ ይነግራታል። እሷ ግን እየተገረመች አድናቂዎች አንተ ማን ስለሆንክ ነው የምትደነቀው? እኔ የፈለኩት ያንተን የሰውነት መጠን በመጠቀም ልብስ ለመስፋት ነበር። ስራዬ ልብስ መስፋት ነው ትለዋለች። ሉሉም ልጅቷ እንደማትወደው ከተረዳች በኋላ በደስታ ስሟን ጠይቃት ሼሪ እንደምትባል ትረዳለች። ሁለቱም ተቀራራቢ ባህሪያት ስለነበራቸው ጓደኛ ለመሆን ይወስናሉ። ከትምህርት በኋላ ቼን ሉሉን አብሯት መሄድ እንደሚፈልግ ሲነግራት በጣም ትደሰታለች። የምትወደው ሰው አብሯት ለመሄድ ሲጠይቃት በደስታ ትስማማለች። መንገድ ላይ ለምን እውነተኛ ማንነቱ እንደሚደብቅ ትጠይቀዋለች። እሱም ዓለም የሚፈልገው ፍጹም የሆነ ሰው እንደሆነ በመግለጽ እውነተኛ ማንነቱን ከታወቀ ከሌላው ሰው የተለየ እንደማይሆንና ልዩነቱ እንደሚጠፋ ይነግራታል። ሴቶችም ተራ ሰው ስለሚሆን ላይወዱት እንደሚችሉ ይነግራታል። በዚህም ምክንያት ስለ መልኩ፣ ስለ ሰውነቱ፣ ስለሚበላው ምግብና ስለሚጠጣው ነገር ሁልጊዜ እንደሚጨነቅ ይነግራታል። እውነታው ግን ጤናማ ምግብ አይበላም ነበር። ቤት ሲሆን ያገኘውን ነገር ይመገባል። በተናገረው ነገር የተገረመችው ሉሉ እንደሱ ማስመሰል ስለማትችል እየቀናችበት ነበር። የሷንም ታሪክ ስትነግረው ሊቀርባትና ጓደኛዋ መሆን እንደሚፈልግ ይነግራታል። ነገር ግን ታዋቂ ስለሆነና ሴቶች እሱን መውደድ እንዲያቆሙ ስለማይፈልግ ትምህርት ቤት ውስጥ መቀራረባቸውን ሌላ ተማሪ ማወቅ እንደሌለበት ይነግራታል። እሷም በሐሳቡ ትስማማለች። አሁን እንደማንኛውም ሰው ጓደኛ ስለነበራት ደስተኛ ሆናለች። ቢሆንም ሌላ ተማሪ ማወቅ ስለሌለበት እሱን ፍለጋ የመምህር ኪም ክፍል ውስጥ በድብቅ ትሄዳለች። እሱም እንደተከፋች ስለተመለከተ ቤቱ ምሳ ሊጋብዛት ይወስናል። እሷም በጣም ትደሰታለች። ከዚህ በኋላ ለቤተሰቦቹ ሲያስተዋውቃት እንደሚወዳትና እንደሚያገባት ሲናገር ማሰብ ትጀምራለች። ወደ ቀድሞ ሁኔታዋ ከተመለሰች በኋላ የታዘዘችውን ታሪክ ጽፋ ለመምህር ኪም ትሰጠዋለች። እሱም ክፍል ውስጥ ብቻዋን ከምትሆን የራሱን ክፍል መጠቀም እንደምትችል ይነግራታል። ቼን የሚጠቀምበት ክፍል ስለነበረ እሷን በደስታ ትስማማለች። በኋላ ላይ መምህር ኪም ቼንን ቴኒስን ጨምሮ በትምህርት ቤቱ ዓመታዊ ውድድር ላይ እንዲሳተፍ ሲጠይቀው ትሰማለች። ለምርጥ ተማሪዎች ብቻ የሚሰጥ ዓለም አቀፍ እድል እንደሆነና በታዋቂ ሰዎች የመታየት እድሉ ሰፊ ስለሆነ ውድድሩ ላይ እንዲሳተፍ እየጠየቀው ነበር። ቼን መሳተፍ አልፈለገም ነበር። ቢሆንም የእሷን የደስታ ስሜት ሲመለከት እንደሚያስብበት ይነግረዋል። ቢሆንም መምህሩ አልፋታም ሲለው በመጨረሻም ውድድሩ ላይ ለመሳተፍ ይስማማል። እሷም አንድ ውድድር ላይ ለመሳተፍ ትወስናለች። ውድድሩ ሲጀመር በመጀመሪያው ቀን ስላሸነፈች ወደ ፍጻሜ ታልፋለች። የቴኒስ ውድድሩ የሚካሄድበት ሰዓት እንደደረሰ ስለተረዳችም ቼንን ለማየት ትሄዳለች። ነገር ግን ቼን በጨዋታው እንደሌለና ጉዳት እንደደረሰበት ስትሰማ በፍጥነት ወደ ክፍሉ ስትሄድ ተኝቶ ታገኘዋለች። አልብሳው የሚበላ ነገር ልታመጣለት ልትሄድ ስትል ይነቃና እንዳልታመመ በመግለጽ ውድድሩን ላለመሳተፍ የፈጠረው ዘዴ እንደሆነ ይነግራታል። እሷም ሰነፍ እንደሆነ ነግራው እየተናደደች ወደ ክፍሏ ተመልሳ ትሄዳለች። በነጋታው በራሷ ውድድር ላይ ትኩረት ለማድረግ ትወስናለች። ሜዳሊያ ለማምጣት አንድ ጨዋታ ብቻ ማሸነፍ ይጠበቅባት ነበር። ነገር ግን ስለ ቼን እያሰበችና እየተጨነቀች ነበር። ውድድሩ ላይ አለመሳተፉ የስነ ልቦና ተጽዕኖ እንዳያሳድርበት እያሰበች ነበር። ምክንያቱም ብዙ ጓደኞች እንደሌሉትና የቡድን ጓደኞቹ ደግሞ እንደሚቀኑበት ታውቃለች። እሷም እንዳትሸነፍ እየፈራች በነበረችበት ጊዜ ድንገት ቼን እሷን ለመደገፍ ይመጣል። ከዛም በጣም ትደሰትና እሳት ለብሳ መጫወት ትጀምራለች። በመጨረሻም ሜዳሊያውን ታሸንፋለች። የክፍል ጓደኞቿ ሜዳሊያውን ስላመጣችላቸው ያመሰግኗታል። ከዚያ በኋላ ቼንን ለማመስገን ስትሄድ ፊቱን ለመደበቅ እየሞከረ ይቅርታ ሲጠይቅ ታገኘዋለች። እሷም ትላንትና ከትምህርት በኋላ ለውድድሩ በሙሉ አቅም እየተለማመደ እንደነበረ በመግለጽ ለምን መሳተፍ እንዳልፈለገ ትጠይቋለች። ቼንም በሴቶች ምክንያት ታዋቂ ስለሆነ የቡድን አጋሮቹ እንደሚሳለቁበትና እንደሚያሾፉበት ይነግራታል። በተጨማሪም ቡድኑ እንዲሸነፍ ምክንያት እንደሆነ እንደሚሰማውና በዝምድና እንደገባ ስለሚወራበት በትክክል ልምምድ ቢሰራም መሳተፍ እንዳልፈለገ ይነግራታል።
እሷም እያዘነችለት ጥሩ ሰው እንደሆነና ጠንክሮ እንደሰራ የቻለውን ሁሉ እንዳደረገ ምንም ቢፈጠር በሱ እንደምትኮራ ትነግረዋለች። እሱም ለመጀመሪያ ጊዜ እውነተኛ ማንነቱን እያወቀች የምትወደው ሴት ስላጋጠመው ደስተኛ ነበር። በደስታ ካቀፋት በኋላ ስሜቱን መቆጣጠር ስለተሳነው እንደሚወዳት ይነግራታል። በተጨማሪም የፍቅር ጓደኛው እንድትሆን ይጠይቃታል። እሷም አንድ ቅድመ ሁኔታ በመስጠት ትስማማለች። ተማሪዎች እንዲቀልዱባት ስላልፈለገች ማንም ሰው ማወቅ እንደሌለበትና ለማንም እንዳይናገር ቃል ታስገባዋለች። እሱም ከሷ ውጪ ስለማንኛውም ሴት ግድ እንደማይሰጠው በመግለጽ በፈለገችው ጊዜ አብሮ ይፋ ማድረግ እንደሚችሉ ይነግራታል። ከዚህ በኋላ ሉሉ በደስታ መዝለል ትጀምራለች። በኋላ ላይ ሼሪ የሆነ የተለየ ነገር እንዳለ ስላስተዋለች ስለ ሁኔታው ትጠይቃታለች። ሉሉ ግን መናገር አልፈለገችም። አሁን ሉሉ ያሰበችው ነገር ስለተሳካላት ደስተኛ ብትሆንም ሴቶች ቼንን ሲጠጉት ያስቀናት ነበር። አሁንም ቢሆን ማንም ሰው ሉሉ የቼን ፍቅረኛ እንደሆነች አያውቅም ነበር። ከቀናት በኋላ ቅናቷን ለማረጋጋት ለእራት ቤት እንድትመጣ ይጋብዛታል። ስትመኘው የነበረውን ክፍሉ እየተመለከተች ስትደሰት፣ እሱ ደግሞ እራት እየሰራላት ነበር። ቢሆንም አሁንም በፍቅራቸው ደስተኛ አልነበረችም። ከሱ ጋር የፍቅር ግንኙነት መጀመሯ እውነት እየመሰላት አልነበረም። አሁንም ስለ ስሜቷ ፌስቡክ ላይ ፖስት ታደርጋለች። ያ ተመሳሳይ ሰው አሁንም እነዚህ ስሜቶች ተፈጥሯዊ እንደሆኑና በጊዜ እየተስተካከሉ እንደሚሄዱ ይነግራታል። ዋናው ነገር ከምትወደው ሰው ጋር መሆኗ እንደሆነም ይነግራታል። በዚህ ምክንያት ደስተኛ ስለነበረችና ሞራል ስለተሰማት አበባ ለመትከል ወደ አትክልት ስፍራ ትሄዳለች። ነገር ግን እንዳለመታደል ሆኖ ሐሳቧ ስለተሰረቀ በግንባሯ መሬት ላይ ትደፋለች። በዚህ መሃል አንድ ወጣት ይመጣና ከወደቀችበት ለመነሳት ይረዳታል። እሷም ሁል ጊዜ ብቻውን ስለምታየው አጋጣሚውን በመጠቀም እሱን ለመተዋወቅ ትወስናለች። እሱም ስሙ ካይ እንደሚባልና ጓደኛ ስለሌለው ከብቸኝነቱ ጋር ተላምዶ እንደሚኖር ይነግራታል። እሷም ስላሳዘናት ጓደኛው እንድትሆን ትጠይቀውና ወዲያውኑ ይስማማል። ብዙም ሳይቆይ አዲስ ጓደኛ እንዳፈራች የፌስቡክ አካውንቷ ላይ ትጽፋለች። በሚስጥር ፌስቡክ ላይ ሲጽፍላት የነበረው ልጅም እንኳን ደስ ያለሽ በማለት ኮሜንት ያደርግላታል። አሁን ፌስቡክ ላይ የሚጽፍላት ታሪኳን ከመጀመሪያ ጀምሮ የሚያውቀው ሁሌም የሚያበረታታትና በልብቅ የሚወዳት ሰው በቀደም ከወደቀችበት ያነሳት ተማሪ ራሱ እንደሆነ ታሪካችን ይነግረናል። ድፍረት ስለሌለውና እሷ ቼንን እንደምትወደው ስለሚያውቅ ግን ሳይነግራት ለረጅም ጊዜ ሲወዳት ቆይቷል። አሁን ደግሞ ዋናው ነገር ከሷ ጋር መሆን እንደሆነ በማሰብ እንደ ጓደኛዋ ከሷ ጋር ለመሆን ይወስናል። ወደ ክፍሏ ስትመለስ ለፌስቲቫሉ የቡድን መሪያቸው ስለታመመች ሁሉም ተማሪ ተጨንቆ ነበር። መምህሩ አዲስ የሚመራቸው ተማሪ እንዲመርጡ ሲነግራቸው ተማሪዎቹም ሉሉን ይመርጣሉ። አሁን ሉሉ ማንም ሰው ከማይመለከታት ምስኪን ተማሪነት ወደ ታዋቂነት ስለመጣች ለራሱ አስገርሟት ነበር። ብዙም ሳይቆይ ቼን ጋር ትሄድና የፌስቲቫሉ አዲስ መሪ እንደሆነችና ሁሉንም ነገር እንደምትቆጣጠር በደስታ ትነግረዋለች። እሱ ግን ደስተኛ አልነበረም። ለሁሉም ነገር ተጠያቂ እንደምትሆንና ካልተሳካላት ደግሞ ችግር ውስጥ እንደምትገባ ይነግራታል። በዚህ መሃል በድንገት ከካይ በፍጥነት እንድትመጣ የሚጠይቅ ሜሴጅ ይደርሳታል። የነገራት ቦታ ላይ ስትደርስ እየጠበቃት ታገኘዋለች። እውነቱን ሊነግራት ስለወሰነ ሁሌም ፌስቡክ ላይ ሲጽፍላት የነበረው ሰው እሱ ራሱ እንደሆነና የእውነት እንደሚወዳት ይነግራታል። ሉሉ ሀፍረትና ድንጋጤ እየተሰማት ለማንም እንዳይናገር ትጠይቋለች። እሱም የቅርብ ጓደኛዋ እንደሆነና ለማንም እንደማይናገር ቃል ይገባላታል። በዚያ ቅጽበት ቼን አብሮ ይመለከታቸውና ካይ የቀረባት እንደሆነ ሲረዳ በቅናት እየተቃጠለ ነበር። በተለይም ማንም ሰው የፍቅር ጓደኛሞች መሆናቸው ስለማይረዳ ካይ በማንኛውም ጊዜ ሊጠይቃት እንደሚችል ያስባል። ቅናቱ አላስችል ስላለው ከማንም ጋር እንድታወራ እንደማይፈልግ ይነግራታል። እሷ ግን ካይ ብቸኛ ስለሆነ ጓደኛው ለመሆን ቃል እንደገባችለትና እሱን መተው እንደማስችል ትነግረዋለች። ካይ ሚስጥሯን ስለሚያውቅና ለማንም ላለመናገር ቃል ስለገባላት እሱን መክዳት አልፈለገችም ነበር። ከዛ በኋላ ቼን ቅናት እንዳልተሰማው በማስመሰል እንደፈለገችው እንድትሆን ይነግራታል። ከዚያም ዜና እንዳለው በመግለጽ በቴኒስ ውድድሩ ለመሳተፍ እንደወሰነና የማንም ወሬ እንደማይሰማ ይነግራታል። እሷን በጣም ትደሰታለች። ከተወሰነ ጊዜ በኋላ ካይ ዛሬ አብሯት አሳዎችን ማየት እንደሚፈልግ ሜሴጅ ይልክላታል። እሷም ከተዘጋጀች በኋላ ከቼን ጋር ለማስተዋወቅ ይዛው ትሄዳለች። ነገር ግን በቦታው ሲደርሱ ከቼን ጋር አብሮ ሲመለከት ካይ ይበሳጭና አሳዎቹን ማሳየት የፈለገው ለሷ ብቻ እንደነበረ ይናገራል። ቼንን ልታስተዋውቀው ፈልጋ እንደሆነ ብትነግረውም እሱ ግን ፈቃደኛ አልነበረም። በተጨማሪም ከሷ ውጭ ሌላ ጓደኛ እንደማይፈልግና ቼን ደግሞ በሁለቱም መሃል መግባት እንዲያቆም ይነግረዋል። በዚህ ጊዜ ቼን ይበሳጭና በሁለቱም ግንኙነት መሃል መግባት እንዲያቆም ማለት ምን ማለት እንደሆነ ይጠይቀዋል። በዚህ ጊዜ ካይ የፍቅር ጓደኛዋ ነህ፣ ለምን በመሃላችን ጣልቃ ትገባለህ በማለት ቼንን ይጠይቀዋል። ቼን ለተወሰነ ጊዜ በዝምታ ከቆየ በኋላ ሉሉ በፍጥነት ጣልቃ ትገባና ጓደኛሞች ብቻ እንደሆኑና ምንም የፍቅር ግንኙነት እንደሌለ ትነግረዋለች። አሁን ቼን ይበልጥ ይበሳጭና ስለዚህ ሁሉንም ነገር ለሚያውቀው ለቅርብ ጓደኛችን መናገር አትፈልጊ ማለት ነው? እኛ ዝም ብለን ጓደኛሞች ብቻ ነን? የፍቅር ጓደኛ የመሆንሽን ትደብቂያለሽ፣ ለመናገር ያሳፍርሻል። አሁን የሆነች ሴት በማንኛውም ሰዓት እንዳትወስደኝ ፈርተሽ እንዳልሆነ ግልጽ ሆኖልኛል ይላታል። እንደተጎዳ የተረዳችው ሉሉ ለምን እንደዚህ እንደሚሆን ትጠይቀዋለች።
አሁንም ቼን መናገር ያልፈለገችው ፍቅረኛዋ እንደሆነ ከታወቀ ካይ እንዳይሄድባት ፈርታ እንደሆነ ይናገራል። እሷ ግን ጓደኛዋ ብቻ እንደሆነ ትናገራለች። ቢሆንም ቼን ወንዶችን ከሷ በላይ እንደሚያውቅና አስተሳሰባቸውና ፍላጎታቸውን እንደሚረዳ በመግለጽ ጓደኛዬ እያለ የሚጠራ ወንድ እንደሌለና ፍቅሩን የሚገልጽበት ትክክለኛ ሰዓት የሚጠብቅ እንደሆነ ይነግራታል። እሷ ግን አሁንም ጓደኛዋ ብቻ እንደሆነና እንደዚህ አይነት ሐሳብ እንደሌለው ለማስረዳት ትሞክራለች። በመጨረሻም ፍላጎቱ ምን እንደሆነ ትጠይቀዋለች። እሱም ከወንዶች መራቅ እንዳለባት ካልሆነ ደግሞ ፍቅረኛዋ እንደሆነ እሱን ማስተዋወቅ እንዳለባት በመግለጽ በዚህ መንገድ ሰዎችን በጨዋነት ማራቅ እንደሚቻል ይናገራል። ካልሆነ ግን መለያየት እንዳለባቸው ይነግራታል። ሉሉ ድንጋጤ ላይ ሆና ውሳኔ መወሰን ስላልቻለች ለውሳኔ የምትቸገር ከሆነ መለያየት እንዳለባቸው በመግለጽ ጥሏት ይሄዳል። ከዚህ በኋላ ሉሉ ምንም እንዳልተፈጠረ ለማስመሰል እየሞከረች ነበር። ነገር ግን ብቻዋን ጊዜዋን በድብርትና በለቅሶ ታሳልፍ ነበር። በትምህርት ቤትም እንደበፊቱ አልነበረችም። ደስታዋ ጠፍቶ ነበር። ከጓደኞቿ ጋር ስለማትወጣና ምግብ ስለማትበላ ሁኔታዋን ያስተዋሉ ተማሪዎች ከዚህ ሁኔታ እንድትወጣ ለመርዳት ይሞክራሉ። ቢሆንም ያደረጓቸው ሙከራዎች አልተሳካላቸውም። በዚህ ሁኔታ የትምህርት ቤቱ ትልቅ ፌስቲቫል ቀን ይደርሳል። ሉሉ የፌስቲቫሉ መሪ በመሆን ስለተመረጠች ብዙ ስራ ነበረባት። በሌላ በኩል አንድ ሊዮ የተባለ ተማሪ አጋጣሚውን በመጠቀም ቼንን ያናግረዋል። ሉሉ እርዳታ እንደሚያስፈልጋትና ታርቀው ግንኙነታቸውን ለመመለስ ትክክለኛው ጊዜ አሁን እንደሆነ ይነግረዋል። ቼን መጀመሪያ ላይ የተወሰነ ጥርጣሬ ቢኖረውም በመጨረሻም ለመታረቅ ይወስናል። በተመሳሳይ ጊዜ ካይ ሉሉ ብቻዋን ያገኛትና ሁሉንም ነገር እንድታዘጋጅ ይረዳታል። ብቸኝነቷን በመጠቀም እየቀረባትና እንደሚወዳት ምልክቶችን እያሳያት ነበር። ቢሆንም በመጨረሻም አብራው እንደማትሆንና ቼንን እንደምትወደው ስለተረዳ እውነቱን ይናገራል። እሷን በጣም እንደሚወዳት ነገር ግን ከቼን ጋር እንደሆነች እንደሚያውቅ ይናገራል። በተጨማሪም እሱን ከማጣቷ በፊት ከቼን ጋር መታረቅ እንዳለባት ይነግራታል። በአጋጣሚ ቼን እዛው ስለነበረ ንግግራቸውን ይሰማል። ሉሉ ምን ያህል እንደምትወደውና ካይ ለሷ ጓደኛ ብቻ ለመሆን እንደመረጠም ይረዳል። አሁንም ልቧ ውስጥ ቦታ እንዳለው ስለተረዳ በጣም ይደሰታል። በመጨረሻም ውድድሩን ለማሸነፍና ሜዳሊያው ለፍቅረኛው ለመስጠት ይወስናል። ለራሱ ቃል በገባው መሰረትም ውድድሩን ያሸንፍና ሽልማቱ ይዞላት ይመጣል። ልጅነት እንደተሰማውና ራስ ወዳድ እንደነበረ እሷ ግን እውነተኛ ማንነቱን እንዲቀበልና እንዲለወጥ እንዳስተማረችው ይነግራታል። በካይ ላይ እንዳልተናደደ እንዲያውም ስሜቱን እንዴት መግለጽ እንዳለበት ስላስተማረውና የሷን ታማኝነት እንዲረዳ ስላደረገው ማመስገን እንደሚፈልግም ይነግራታል። ሉሉ በመሃላቸው የነበረው አለመግባባት ስለተፈታ ብትደሰትም ስራዋን መጨረስ እንዳለባት ስለነገረችው መልካም እድል ተመኝቶላት ይሄዳል። በመጨረሻም ሁሉንም ነገር ትጨርሳለች። ፌስቲቫሉ አስደናቂ ሆኖላታል። ሁሉም ሰው ደስተኛ ነበር። የክፍል ጓደኞቿም ጎበዝ መሪ እንደሆነች፣ ጀግና ሰው እንደሆነች ቢያሾፉባትም እንዳልተናደደችባቸው በመግለጽ ይቅርታ ይጠይቋታል። በመጨረሻም ሁሉም ያጨበጭቡላታል። እሷ ደግሞ ዋጋ እንደተሰጣት፣ ትምህርት ቤት ውስጥ የራሷ ቦታ እንዳላትና ሁሉም ሰው እንደሚወዳት ስትረዳ በጣም ትደሰታለች። በመጨረሻም በደስታ ወደ ሼሪና ሊዮ ትሄዳለች። እነሱም ጣሪያ ላይ የጎደለ ነገር እንዳለና ሄዳ እንድታይ ይነግሯታል። እሷም የረሳችው ነገር ካለ እያሰበች በድንጋጤ ስትሄድ ጣሪያው በሚያምር ሁኔታ አጊጦና ቼን እየጠበቃት ታገኘዋለች። በዚህ ጊዜ ቼን ጓደኞቿ ስለሷ ሲያወሩ እንደሰማ ምን ያህል ስርዓት እንዳላትና ደግ እንደሆነች፣ ብቸኛ ብትሆንም ሁሉንም ነገር ብቻዋን እንደተሸከመች፣ የሚገባትን ክብር ባይሰጣትም ሰዎች መርዳት እንደምትወድ የሰማውን ነገር ይነግራታል። ደግና ይቅር ባይ ልብ ስላላት ከሷ በፊት ቀድሞ እንደወደዳትም ይነግራታል። ከመናገሯን በፊት ካሁን በፊት ለተናገረው ነገር ይቅርታ በመጠየቅ ተመልሰው ፍቅረኛሞች እንዲሆኑ ይጠይቃታል። በተጨማሪም ስህተቱ እንደማይደገም ይነግራታል። እሷም ሁል ጊዜ የራሱ እንደነበረችና ከ2 ዓመት በፊት ጀምሮ እንዳገባቸውና ልጅ እንዳላቸው በምናቧ እያሰበች እንደነበረ ትነግረዋለች። በዚህ ደስታ ላይ ለጓደኞቿ የፍቅር ጓደኛሞች መሆናቸውን እንደምትነግራቸው ታስረዳዋለች። እሱም ቀልዷን እንድታቆም በመግለጽ ጣሪያው ላይ ሁሉም ነገር እንዳዘጋጁና እሷን የላኩለት እነሱ መሆናቸውን ያስታውሳታል። በዚህ መሃል ርችት ይተኮሳል። ጓደኞቻቸው ፍቅራቸውን እያከበሩላቸው ነበር። ሉሉ ከቼን ጋር ያላትን የፍቅር ግንኙነት ካሁን በኋላ መደበቅ ስለማይጠበቅባት ደስተኛ ነበረች። አሁን የምትፈልገውን ነገር በሙሉ ስላሳካች በጣም ደስተኛ ነበረች። በሚቀጥለው ቀን ትምህርት ቤት ውስጥ ቼን በሁሉም ሰው ፊት እጇን ይይዛታል። መጀመሪያ ላይ በሁኔታው ተጨንቃ ነበር። በመጨረሻም የትምህርት ቤቱ ሴቶች እየመጡ መልካሙን ተማሪ ስለጠበሰችው ደስታቸውን እየገለጹላት ለዘላለም አብረው እንዲሆኑ ምኞታቸውን ይናገሩ ነበር። በሌላ በኩል ሊዮ ለሼሪ ፍቅሩን ይገልጽላትና እነሱም የፍቅር ግንኙነት ለመጀመር ይወስናሉ። በኋላ ላይ ሉሉ የፌስቡክ አካውንቷ ላይ ተመልሳ እንደተለመደው ማስታወሻዋን ትጽፋለች። አሁን ግን በሐሳቧ ብቻ የቀረጸችው ታሪክ ሳይሆን እውነታውን እየጻፈች ነበር። የሷንና የቼንን ፎቶዎችና የሚያሳልፉትን የጋራ ጊዜ ትፖስታለች። አሁንም ካይ የፖስተችውን ይመለከትና ፖስቱን ላይክ ያደርግላት ነበር። ፍቅራቸውም ለዘላለም ጠንካራ ሆኖ እንዲቀጥል ምኞትን ይጽፍላት ነበር። በመጨረሻም ካይ ከቼን ጋር ይታረቅና እነሱም ጓደኛሞች እንደሆኑ እያስመለከትን ታሪካችን እዚህ ላይ ያበቃል።